ልጁ ድንገት ቢወድቅ፣ እጁ ቢቆረጥ በዚህ ቅጽበት ምን ታደርጋላችሁ? እንደ ወላጅ ልጆቻችን በጭራሽ እንዲጎዱ አንፈልግም። ነገር ግን እውነታው ትንንሽ ቁስሎች፣ ትኩስ ነገር መደፋት፣ መቃጠል፣ የአፍንጫ ደም፣ ትኩሳት በማንኛውም ጊዜ ሊከሰቱ ይችላሉ። ብዙ ጊዜ ደግሞ ባልጠበቅነው ሰዓት። መልካሙ ዜና ግን ተዘጋጅቶ መጠበቅ ትልቅ ለውጥ ለማምጣት ይረዳናል። ሰላም፣ እንኳን ወደ ወላጅ ስልት በሰላም መጡ። ዛሬ ቤቶ ውስጥ ሁል ጊዜ ዝግጁ ሆኖ ሊኖር የሚገባውን የመጀመሪያ እርዳታ ኪት ወይንም ሳጥን ምን መያዝ እንዳለበት፣ እያንዳንዱ ወላጅ ስለ መጀመሪያ እርዳታ መስጫ ሳጥን ማወቅ ያለበትን፣ እንዲሁም በደህንነት እንዴት መጠቀም እንዳለብን እናያለን። ይህ ቪዲዮ ካለቀ በኋላም ቤተሰቡ ለተለመደ ድንገተኛ አጋጣሚ እንዴት መዘጋጀት እንዳለበት በትክክል ያውቃሉ። በመጀመሪያ የመጀመሪያ እርዳታ ሳጥን ምንድነው የሚለውን እኔ ፈርስት ኤድ ኪት የምንለው የባለሙያ እርዳታ ከመድረሱ በፊት ፈጣን እርዳታ ለመስጠት የሚያገለግል በውስጡ የተለያዩ ነገሮችን የያዘ ሲሆን ሐኪም ወይም ሆስፒታል ግን አይተካም። ይልቁንም ትንንሽ ጉዳቶችን በቤት ውስጥ እንዲንከባከቡ ይረዳውታል። እንዲሁም ትንሽ ችግር ትልቅ እንዳይሆን ይከላከላል። እያንዳንዱ ቤተሰብ ሊኖረውም ይገባል። ለምን እያንዳንዱ ወላጅ እንደሚያስፈልገው እኔ ልጆች በተፈጥሯቸው ለማወቅ ይጓጓሉ፣ ይሮጣሉ፣ ይወጣሉ፣ ይወድቃሉ። አንዳንድ ጊዜ ትኩስ ነገሮችንም ይነካሉ። በዚያን ቅጽበትም አደጋ ሊከሰት ይችላል። አንዳንድ ጊዜ ሲጫወቱ ጉልበታቸውም ይቆስላል። እነዚህ ነገሮች ሲከሰቱ የቁስል ፕላስተር ወይም መድኃኒት ፍለጋ ጊዜ ማጥፋት አያስፈልግም። ዝግጁ የሆነ የመጀመሪያ እርዳታ ሳጥን ካለዎት በፍጥነት ምላሽ መስጠት ይችላሉ። ወደ ሆስፒታል መሄድ የማያስፈልገውን ትንንሽ ጉዳቶችን ቤት ውስጥ መያዝ ይችላሉ። ድንጋጤዎትንም ይቀንሳል፣ ምክንያቱም ምን እንደሚያደርጉ ያውቃሉ። ሁሉንም ነገር በአንድ ቦታ ማድረግ ውድ ደቂቃዎችን ይቆጥባል፣ እንዲሁም ተረጋግተው እንዲቆዩ ይረዳውታል። የተረጋጋ ወላጅ ልጆች ደህንነት እንዲሰማቸው ይረዳቸዋል። እያንዳንዱ የመጀመሪያ እርዳታ መስጫ ሳጥን ሊኖረው የሚገባውን አስፈላጊ ነገሮችን መሰረታዊ የሆኑትን እኔ አንደኛ የቁስል ፕላስተር ወይንም አድሄዚቭ ባንዴጅ የምንለው ለትንንሽ ቁስሎች ጭረቶችን ለጣት፣ ለጉልበትና ለክርኖች በተለያየ ሳይዝ የተዘጋጀ ሲሆን ትንንሽ ደሞችን ወይም ቁስሎችን ለመሸፈን ይረዳናል። ሁለተኛ ስቴራይል ጎዝ ፓድስ ወይንም ንጹህ ፋሻ ወይንም እንደ ሻሽ ያሉ ቁርጥራጮች ማለት ነው። እነዚህ ትላልቅ ቁስሎችን ለመሸፈንና ደምን ለመያዝ ይረዳናል። ኢንፌክሽኖችን ይቀንሳል። ሁል ጊዜ ንጹህ የሆነ ጎዝ ይጠቀሙ። ሶስተኛ ሜዲካል ቴፕ ወይንም ነጭ ፕላስተር። የህክምና ፕላስተር የሚባለው ደሙን ለማቆም ያደረግነውን ጎዝ ወይንም የሻሽ የሚመስሉ ቁርጥራጮች በቦታው በጥብቅ እንዲቆዩ ያደርግልናል። ለልጆች ቆዳ የሚሆነውን ደግሞ መርጠን ማስቀመጥ ይኖርብናል። አራተኛ አንቲሴፕቲክ ዋይፕስ፣ ጀርሞችን ለማጥፊያ ወይም ለመጥረጊያ የምንጠቀመው ዋይፕ አይነት ሲሆን ፋሻ ከማድረጉ በፊት ትንንሽ ቁስሎችን ለማጽዳት ይጠቅመናል። በቅድሚያ ቁስሉን ማጽዳት ኢንፌክሽኖችን ለመከላከል ይረዳል። አምስተኛ አንቲባዮቲክ ኦይንትመንት፣ የባክቴሪያ መከላከያ ቅባት ሲሆን ትንሽ መጠን ትንንሽ ቁስሎችን እንዲያድን ይረዳል። ሁል ጊዜ በጥቅሉ ላይ ያሉትን መመሪያዎች ይከተሉ። ስድስተኛ ቴርሞሜትር ወይንም የሙቀት መለኪያ፣ እያንዳንዱ ቤተሰብ ሊኖረው የሚገባ ሲሆን ልጅ ሞቅ ባለ ቁጥር እጃችንን ግንባሩ ላይ ከማድረግ ይልቅ ደህና እንዳልሆነ ከተሰማን የሙቀት መለኪያውን በብብት ውስጥ በማድረግ ትክክለኛውን ቁጥር ይወቁ። ቀጣይ ምን ማድረግ እንዳለቦ ይረዳውታል። ሰባተኛ ትዊዘር ወይንም የብረት መቆንጠጫ፣ ከቆዳ ላይ ስንጥርን ወይንም እንደ እሾህ አይነት ነገሮችን ለማስወገድ ጠቃሚ ሲሆን ከመጠቀሙ በፊትና ከተጠቀሙ በኋላ በደንብ ያጽዱት። ስምንተኛ ትንሽ መቀስ፣ ፋሻ፣ የቁስል ፕላስተር ወይንም አስፈላጊ ከሆነ ልብስንም ለመቁረጥ ይጠቅማል።
ከልጆች እይታና ከልጆች እጅ አርቀው ያስቀምጡት። 9ኛ ግላቭ ወይንም የሕክምና ጓንት። የሌላ ሰው ደም ቁስልን ሲያክሙ ሁል ጊዜ ጓንት ይጠቀሙ። እርሶንም ልጆንም ይጠብቃል። 10ኛ ተለጣጭ ፋሻ ወይንም ኢላስቲክ ባንዴጅ ለቀላል ወለምታ ድጋፍ ለማድረግና ተጨማሪ ጉዳቶችን ለመቀነስ ይረዳናል። ያስተውሉ፣ እያንዳንዱ ወለምታ በጥብቅ መጠቅለል የለበትም። 11ኛ ሳላይን ሶሉሽን ወይንም የጨው ውሃ ውህድ ከቁስል ላይ ቆሻሻን ለማጠብ ወይንም ለማጽዳት እንዲሁም ለተዘጋ አፍንጫ ፍጹም የሆነ ጠቀሜታ አለው። 12ኛ ኦአርኤስ ልጆ ተቅማጥ ወይም ተደጋጋሚ ትውከት ካለበት የሚወጣውን ፈሳሽ ለመተካትና ድርቀትን ለመከላከል ይረዳናል። 13ኛ የልጆች የትኩሳት መድኃኒት። የልጆች የትኩሳት መድኃኒትን ስንጠቀም በጤና ባለሙያ የታዘዘ ለዕድሜውና ለክብደቱ የተመጣጠነ ትክክለኛውን መጠን የታወቀ የህፃናት ማስታገሻ መሆን አለበት። የመጀመሪያ እርዳታ መስጫ ሳጥን ልጆች ሊደርሱበት በማይችሉበት ቦታና ለወላጆች ግን በቀላሉ ሊያገኙት በሚችሉበት ቦታ ያስቀምጡት። ግልጽና የሚታይ መያዣ ይጠቀሙ። በቤት ውስጥ ቢያንስ አንድ ሳጥን ይኑሩት። ልጆ ትልቅ ሲሆን የመጀመሪያ እርዳታ ምን እንደሆነ፣ ሳጥኑ ስለምን እንደሚጠቅም ያስተምሩት። ይህ የመጀመሪያ እርዳታ መስጫ ሳጥን ቢያንስ በየ6 ወሩ ማደስና ማየት ያስፈልጋል። በውስጡ ምን ያለፈበት ወይንም ኤክስፓየር ዴት ያለው ዕቃ መኖሩን ያረጋግጡ። በሌላም ይቀይሩት። አደጋ ኖሮ ጥቅም ላይ የዋሉ ዕቃዎችን ወዲያውኑ ያሟሉ። ልጆ እያደገ ሲሄድ አዳዲስ ትላልቅ መጠቅለያ ወይም ባንዴጆችን ይጨምሩ። ይህ የመጀመሪያ እርዳታ ሳጥን ለትናንሽ ጉዳቶች ፈጥኖ ለመድረስና ለማስተካከል ብቻ ይጠቅማል። ከባድ ጉዳቶች፣ ትንፋሽ ችግር፣ ከፍተኛ ደም መፍሰስ ወይንም ማንኛውም ድንገተኛ ሁኔታ ካለ ወዲያውኑ ወደ ድንገተኛ ክፍል ወይም አምቡላንስ ይደውሉ። የመጀመሪያ እርዳታ መስጫ ሳጥን ዕቃው ብቻ ሳይሆን መረጃን ማካተት አስፈላጊ ነው። ትንሽ ካርድ በውስጡ ያስቀምጡ። የድንገተኛ ቁጥር ወይንም የሐኪም ስልክ፣ የልጆ የአለርጂ ዝርዝር ወይንም የመድኃኒት ወይም የተለያየ የአለርጂ ዝርዝር፣ የሚታወቅ የህመም ሁኔታ ካለ እንዲሁም የኤክስፓየር ዴታቸውን የእያንዳንዱን ዕቃ በውስጡ ጽፈው ያስቀምጡ። ከዚህ በተጨማሪም መሰረታዊ ፈርስት ኤድ እና የህይወት አድን ትምህርቶችን ለመማር ጥቂት ጊዜ ይውሰዱ። እነዚህ ስኪሎች አንድ ቀን ህይወት ሊታደጉ ስለሚችሉ ትንንሽ ዝግጅቶች ትልቅ ልዩነትን ያመጣሉ። ዛሬ የተነጋገርናቸውን ዕቃዎች ዝርዝር ተጠቅመው የራስዎን ሳጥን ያዘጋጁ። ልጆንና ቤተሰቦን ይጠብቁ። ይህ ቪዲዮ ጠቃሚ ሆኖ ካገኙት ላይክ ያድርጉት፣ ለሌላ ወላጅም ያጋሩ። በቀጣይ እስከምንገናኝ ቸር ይቆዩን።